እስካሁን ድረስ በዲላ ከተማ ቃለ ሕይወት ቤተክርስቲያን የአምልኮ አዳራሽ ህንፃ ግንባታ ላይ እንዳለች ይታወቃል። በዚህ የግንባታ ሂደት ውስጥ እየተሯሯጡ ስላሉ ወገኖች ሁሉ ስለመላው ምእመን እግዚአብሔር አምላክን በጣም አድርጌ አመሰግናለሁ። ደግሞ ምእመናኖቻችን በዚህ በአቅራቢያም ሆነ በሩቅ በሀገር ውስጥም ከሀገር ውጭም ያላችሁ ምእመናን ለዚህ የህንፃ ግንባታ ስራ እያደረጋችሁ ስላለው ትልቅ ርብርብ በጣም አድርገን እናመሰግናለን። ጌታ አምላክ እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። በመቀጠልም የአምልኮ አዳራሹ ስላልተጨረሰ እስክንጨርሰው ድረስ ደግሞ በምትችሉት አቅም ሁሉ ትብብር እንድታደርጉ ርብርብ እንድታደርጉ በገንዘብም በአይነትም በሚያስፈልገው ነገር ሁሉ አብራችሁን እንድትሆኑ ጥሬ ለማስተላለፍ እወዳለሁ። በማቴሪያል የምታቀርቡ ገንዘብንም ልታስገቡ የምትወዱ በአካውንታችን እንዲሁም ደግሞ በቦታው ላይ ፕሮጀክት ቀርጻችሁ ዶኔት ልታደርጉ ለምትችሉ ሁሉ ብቻለን በአጭር ጊዜ አጠናቀን ውስጥ ገብተን ማምለክ ስለምንፈልግ የእናንተ እገዛ ስለሚያስፈልገን በሚቻላችሁ ሁሉ በጸሎታችሁ አብራችሁን ከኛ ጋር እንድትሆኑ ጥሬን አስተላልፋለሁ።